በሽተኛ ጠፋ አቤት ያው አሁን ዘጋ ካይዱ ያስታውቃል እንግዲህ ያለበት መድኃኒት ገዝቶ መጠቀም ችግር አለባቸው ሰዎች ምንድነው ሐኪም አንቱ አድነው የበሽታው አይነት ሳርስ ሳይነስ አንቲራክስ በርድ ፍሉ ኦክስ ፍሉ ካው ፍሉ ታውግሪን ግሪን አይነት በሽቶች ናቸው አፋውሳቸው በሚቀባና በምክር በግድ ወይንም ባስ ይሄ እንግዲህ አደጋ እንዳይመስላችሁ መድኃኒቱ ሚስጥር ነው ለባላዘር በሽታ ሳድ ኩፍኝ ሞኝ ባታ ለስንፈተ ስድብ ለጋምቡሌ ለከርክር ለወፍ ለቁራ ለሞራ ለዜብራ ለዚህ እንግዲህ ለድማሚት መታጠን ነው የውስጥ ደዌ እላለኝ ለኩላሊትና ኩላሊት ለሸረሪት ለጨጓራ ለአልማዝ ባለጭራ ለስኳር ለሻይ ቅጠል ሎማ ለሳምባ መፈለግ ምን አይነት መድኃኒት ሁሉ አንቺ ምን ያደርግልሻል እሱ ለባልሽ ነው እሱማ አለኝ ምንም ችግር የለም ለዚህ አታስቢ እሱ ግን እንዴት ሰነፈ ለነገሩ አዎ ቢሰንፍ ይሻለዋል ሳይሰማ ተምግብ ጋር ትሰጪዋለሽ እንዳትረሽ የኔም ቤት ሳንቲም አልሰጠሽም ታዲያ ይበቃሽ የሞተ ሰው እንደማስነሳት ማለት ነው እሺ ፈውስ ያልተገኘላቸው በሽቶች ለማገገም የሚረዳ መድኃኒት ግን የተገኘላቸው የምላስ ወለምታ ማሽሟጠጥ ማሽቋለጥና ነገረኛ ማገገሚያ ትንሽ መድኃኒት ተገኝቶላቸው እነሱም በር መዝጋት ነው አስም የት ነበር ያረኩት አስም አገኘሁት አንቺ ታጠኘው ስተኛ ነው ጠዋትም ብታረጊው ምንም አይደል መታጠን ነው ታዲያ አስም አለብኝ በጥብጠሽ ጠጪው በቃ እሺ ጌጣጌጥ ማራዘሚያ የሚጠቅሙ መድኃኒቶች በሳቻ ሰዓት አለመውጣት ጌጣጌጥ ሲባል የአንገት ጌጥ አምባር የጣት ቀለበት ብር አምባርም ሊሆን ይችላል ሞባይል ወርቅና እንዲሁም አጓጊ ነገሮችን አድርጎ አለመውጣት እድሜ አሳጠር የሚረዱ መድኃኒቶችም አሉ እኛን በሚስጥር ማማከር ከ9 በላይ አስደሳችና አሳዛኝ ሞቶችን በፎቶና በራጅ ከተደገፈ መግለጫ ጋር እናቀርባለን እድሜ ለማሳጠር የሚረዱ የሚጠቅሙ መድኃኒቶችም እዚህ አሉን ነጥብ አድርጉልኝ እዚህ ጋባት እድሜ ለማሳጠር የሚጠቅሙ ነው ችግር የለውም እንትን ፈልጌ ነበር ምን አንድ ብር ኮንዶም አይደል የምትፈልገው ይሄን አይደለም ታዲያ ምንድነው እንትን በቃ የኔ ቀን አይደለም ከአሁን በኋላም ያለው ቀን የኔ ስለማይሆን ራሴን የቆረጠ ሰው ነኝ በቃ ራሴን ለማጥፋት የኔ ቀን አይደለም አዲያ በጧት አትመጣም በሰው ቀን ለምን ያንን ለምን ትኖራለህ ቁጭ በል የለ መሬት ላይ ቁጭ ያው ቆርጠ ያለ እንዴ አው ምንም በቃ ምንም በደንብ ነው ቆርጬ መጣሁ እና
ለመኖር የሚሆን ትንሽም ተስፋ የለም። ምንም ተስፋ የለኝም። ተስፋ ካለ እኮ ተስፋህንም ያለመልም መድኃኒትም እዚህ አለ። የለኝም። ምንም የባከነ ሰዓት እንኳን የለኝም። ቆርጫለሁ። ችግር የለውም አለን መድኃኒቱ። ግን በምን ምክንያት ነው እንደዚህ? በስራ ጉዳይ ትንሽ ከመስሪያ ቤት ተጋጭቼ ስመጣ ባለቤቴ ከሌላው ወንድ ጋር ራሴ አልጋ ላይ አንጎል ተበጥብጦ የለ እንዴ? ምን ማሰቢያ እኮ አልቀረህም። አወጣኸው እኮ በሙሉ። የሚሄድ ሰው እኮ ጠንቀቅ ብሎ ነው የሚሄደው። ይሄን ትርኪ ምርኬን እዚህ ጥለት ትሄዳለህ እንዴ? የምትናገረውን ንገረኝ። በቃ የሆዴን እኮ ነው በደንብ አውጥቼ ለመንገር ስለፈለጉ እና የሆዴን የምትነግረኝ በምላስህ ነው እንጂ ባፍንጫህ ነው። ደግሞ ብዛት በስመ አብ በእነት ሁሉ ሰፈር ጋር ሳልፍ ደግሞ ሞባይሌ ሞሮውን ነገር ሳልጨርስ ነው ከጆሮዬ ላይ ወርዝጌ ወጣ። ይላል በቃ ለጊዜ ሄድ በቃ እየተዝረከረከ ምድር አታበላሽ። እንግዲህ እዚህ ብዙ መድኃኒቶች አሉ። ይሄ አየው ግስጥ ብሎ ይሄ እንግዲህ ለአንተ ጥሩ ነው። ከሁለት ቀን በኋላ አሳብዶ ነው የሚገልህ። ወዳጅ ዘመድ ጠላትህን ለማወቅ ይሄ 2 ቀን ታብዳለህ። ታየዋለህ። አይመቸኝም። መሞት ነው። እሺ እንግዲህ ይሄ እንግዲህ ተመልከት። ይሄ ይኸውልህ ለግንዛት የሚያስቸግር ባለህበት ሁኔታ ላይ የሚገድል ይሄ ነው። እንደዚህ ታልክ እንዲህ አሪፍ ነው፣ ይሻለኛል። ይሄ ጥሩ ነው። ቤተሰብ ለማንገብ ሌላም አለ። ይሄኛው እንግዲህ ያው ተገብግበህ እንድትሞት የሚያረግ መድኃኒት። እንደው በጣም ነው የማመሰግናችሁ ማድን። በጣም ነው የማመሰግነው። እሱኛው ይሻለኛል። ይሄኛው ስቄ ነው መሞትም የምፈልገው። ማንን ደስ ይበለው። ስቄ ነው መሞት። ይሄ ለአንተ አይሆንም። ለምን? ይሄ በሙሉ ጥርስ ነው የሚሳቀው። አንተ ጥርስ ትንሽ ተበታትኗል። ሌላ አለ። ይሄ እንግዲህ ይሄ ለአንተ ጥሩ ነው። በተለይ ለአንተ ጥሩ ነው። ምረጡልኝ። እርሱ ያውቃል። ይሄ ስጋህን በታትኖ አጥንት ብቻ ነው መቃብር ውስጥ የሚገባው። ይሄ ጥሩ ነው። እንደው ኧረ እኔ ይሄን አልፈልግም። ምን አለ ለአንድ አትክልት መትከያ ቢሆን ስጋ ምን ያደርግልሃል? እዛ ይዘው እኔ አልፈልግም። ሙሉውን ነው መሄድ ፈልገው። የራስህ ጉዳይ። እኔ ከሁሉም ቀላቀየ እሰጥሃለሁ። ስማ፣ አቤት። ይሄ መድኃኒት እንግዲህ ብዙ